ለምን ቁጣዬን መስቀል ላይ ጨርሻለሁ። እንደውም መማር ብቻ አይደለም፣ ቀጥሎ እንዲህ አለ፣ ተራሮች ይፈልሳሉ። አስብ እንግዲህ ተራራ ሊፈልስ ይችላል። አዎ። ቀጥሎ ግን ኮረብቶች ይወገዳሉ። ተራራ ምን ይላል አለ ዮኒ? ተራሮች ይፈልሳሉ። እስቲ ያዝልኝ። ተራራ ይፈልሳል፣ ኮረብታ ይወገዳል። ተራራ ምን ይላል? ተራሮች ይፈልሳሉ፣ ኮረብቶች ይወገዳሉ። ቀጥሎ ግን እንዲህ አለ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም። ተራራና የእግዚአብሔር ቸርነትን አወዳደረው። ምን አለ? ተራራ ሊፈልስ ይችላል፣ የኔ ግን በአንቺ ሕይወት ላይ የሚመጣ ቸርነት አይፈልስም። በሌላ አማርኛ ኢየሱስ 53 ላይ ከሰራልን ስራ የተነሳ እግዚአብሔር ከተራራ ይልቅ የጸና ቸርነት በሕይወታችን ላይ አምጥቷል። ዋው! ተራሮች ይፈልሳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም። ኮረብቶች ይወገዳሉ፣ የሰላሜ ቃል ኪዳን ግን አይወገድም ይላል መሐሪሽ እግዚአብሔር። የሰላሜ ቃል ኪዳን ማለት ከዚህ በኋላ እያለ ነው እግዚአብሔር። ኮረብታ ሊወገድ ይችላል፣ እኔና አንቺ መካከል ግን ጸብ አይኖርም። ለምን? አንቺ ላይ ያለን የጥል ግድግዳ ኢየሱስ ገንድሶታል። ከእግዚአብሔር ጋር ሰላም ሆነናል። ወንጌሉ ራሱ ታውቃለህ፣ የሰላም ወንጌል ነው የሚባለው። ለምንድን ነው የሰላም ወንጌል የተባለው? ሰውና እግዚአብሔር ተጣልቶ ነበረ። በክርስቶስ ስራ ግን የሰላም ቃል ኪዳን ውስጥ ገብተናል። የመጨረሻውን ጥቅስ ብቻ እናንብበውና ምዕራፍ ቁጥር 17 እዛው ላይ የመጨረሻው እናንተ ታነቡታላችሁ። ዮኒያውን 54ን በደንብ እንደሚያነባው አውቃለሁ። እንዴ ይላል። በጣም እንጂ ቁጥር 17 ነው ያልከኝ። የመጨረሻ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸው ከኔ ዘንድ ነው ይላል እግዚአብሔር። ይኸውልህ 53 ላይ ዋጋ ስለተከፈለ 54 ላይ በረከት ማዕት ነው። ምን ብሎ ጀመረ? በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። መሳሪያ አይሰራም አይደለም፣ ሰው እኮ አይሸርብም አይደለም፣ ክፉ ነገር ሰይጣን አያቅድም አይደለም፣ ያቅዳል ግን አይከናወንም። በአንቺ ላይ የተሰራ መሳሪያ ስንቱ ሁሉ መሳሪያ ሊሰራ ይችላል ግን አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው። ቃሉ ሲጨርስ እንዲህ ነው ያለው፣ ጽድቃቸው ከእኔ ዘንድ ነው። ትልቁ ርስት የራሴ ጽድቅ የለኝም። እግዚአብሔር መስቀል ላይ የራሱን ጽድቅ አዘጋጅቶ ሰጥቶኛል። ታሪኬ ኢየሱስ ነው። ስለ ታሪኩ የምትጠይቁት ከሆነ አሁን ስለ ዮኒ ታሪኩ ከዚህ በኋላ ኢየሱስ ይባላል። ያ አይደለም ታሪኩ። ጽድቃቸው ከኔ ዘንድ ነው። በጣም የሚገርመው ታዲያ ዮኒዬ 55 ላይ ሂድልኝ። ቀጠልና እንዲህ አለ። ምን አሳየ መሰለ መጽሐፍ ቅዱስ 53 ላይ ዋጋው ተከፈለ አይደል? አዎ። የተጨነቀልን አለ፣ ደምግባቱን ያጣልን አለ። አዎ፣ ሙሉ የታረደው በግን ነው የተናገረው። 54 ላይ ደግሞ በረከቱን አሳየን። 53 ላይ ከተከፈለ ዋጋ ከዚህ በኋላ ምንም አይነት ነገር እንደማያደርግ ነው የተናገረው። እያለ ነበር ከመጀመሪያው ሲናበር መካን የሆንሽ ሴት ዘምሪ እያለ ጀመረ። በረከት አሳየና 54 ላይ መጣና ምን አረገ መሰለ? 55 ላይ ደግሞ መጣና ምን አለ መሰለ? ይህንን ሁሉ በረከት ታዲያ እንዴት የራስ ታደርገዋለህ? ምንድነው መስራት ያለብን? ይህንን ሁሉ በረከት ለማግኘት ምን ላድርግ? ስራው ተሰርቷል አልክ። በጌታ ማን ወንደርፉል። እንዴት ነው የምናምነው? ይኸው ሊነግረን ነው። ምን አለ? ቁጥር 50 ከቁጥር 1 ጀምረ 55 እሺ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉ ነው። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። 55 ላይ መጣና ፍሪ ፉድ ይባላል በእኔ ቋንቋ። ምን ይባላል? ፍሪ ፉድ። ፍሪ ፉድ። yes exactly። በቃ ዛሬ አንተ ተሰብክ ይሁን እኔ ላቆም ነው በቃ። ፍሪ ፉድ exactly ተዘጋጅቶልሃል። ምን ዋጋው ተከፍሏል 53 ላይ
54 ላይ ምግቡ መጥቷል። 55 ላይ እናንተ አለ የተጠማችሁ፣ ጽድቅ የጠማችሁ፣ ሰላም የጠማችሁ፣ በረከት የጠማችሁ፣ እረፍት የጠማችሁ ስሙኝ፣ ኑ ወደ ምን ወደ ውሃ ግን አለ ያለ ገንዘብ የሌላችሁ ኑና ግዙ ይላል ቃሉ። ዋው! እንዴት ነው ገንዘብ የሌለው የምትጠራው? ገንዘቡ 53 ላይ ተከፍሏል። ስለዚህ አሁን የምንጠራው በራሴ እገዛለሁ የሚል አይደለም። ተፍጨርጭሬ 10 ሳንቲም ይዣለሁ 5 ሳንቲም ይዣለሁ የሚል አይደለም። የተገባው በረከቱ በ10 እና በ5 ሳንቲም የሚገዛ አይደለም። የሆነ ሮብና ዓርብ ጾመህ የምታገኘው ነገር አይደለም። ኤግዛክት ብዙ ነው፣ በጣም ውድ ነው። ታውቃለህ፣ ጸጋ ነፃ ነው እንጂ ርካሽ አይደለም። የተሰጠን የዘላለም ህይወት፣ ሰላም፣ እረፍት even though it's free it's not cheap my friend። የተከፈለው ወደ ቀላል አይደለም። አንድያ ልጁን ነው የሰዋው። yes ስለዚህ በገንዘቤ እገዛለሁ የምትል ሰው እባክህ አቁም፣ አትፍጨርጨር ለማታገኘው ነገር እባክህ አቁም። እና እንዴት ነው የሚገዛው? በነፃ ያለምን ያለ ገንዘብ ያለ ዋጋ። እንደውም ውሃ ጠምቶ ወይን ጠጅና ወተት ሳይቀር ትገዛለህ ከጠማህ ነገር የተሻለ። እስቲ ቀጥለው 1 እና 2 ደግመህ አንብበው። እሺ በጣም ደስ የሚል ነው። እዚህ ጋር ትልቅ ተስፋ የሚሰጥ ሰላም የሚሰጥ እናንተ የተጠማችሁ ሁሉ ወደ ውሃ ነው፣ ገንዘብም የሌላችሁ ኑና ግዙ ብሉ። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ። በረከትም ሁሉ ሰውነታችሁን በጮማ ደስ ይበለው። ምን እንዳለ ሰምተሃል? አሁን ቁጥር 2 ላይ ይሁን ገንዘብ እንጀራ ላይደለ ማለትም የራስህ ጥረት የፈለከውን ሰላም፣ የዘላለም ህይወት፣ እረፍትን ለማያገኝልህ ነገር የድካማችሁ ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? ለማታገኘው ነገር ለምን ትፍጨረጨራለህ? እና መንገዱን ሲነግር እንዲህ አለ፣ መንገዱ ማድመጥ ነው። ምን በሉኝ? አድምጡኝ። ምኑን? ያለቀውን የመስቀሉን ስራ። ምኑን? የኢየሱስን የመስቀል ላይ ሞት፣ የኢየሱስን መልካሙን ዜና፣ ኢየሱስ ያድናል የተባልከውን አድምጥ። ለምን? መጽሐፍ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እናንተ እድለኞች የኢየሱስን ወንጌል እየሰማችሁ ያላችሁ፣ ይኸውልህ ወንጌሉን ስትሰማ ብቻ አንተ የሚፈቀድብህ አሜን ማለት ነው። ኢየሱስ ተሰቃይቶልሃል፣ እንደ በግ ታርዶልሃል፣ ስለአንተ ተንከራቶልሃል ሲባል አንተ ምንም የምትሰራው የለም፣ ስራው አልቋል። አንተ ምንም ሳትከፍል እሺ ስትል በረከቱ ይመጣል፣ የዘላለም ህይወት ይመጣል፣ እረፍቱ ይመጣል። ምን አለ? መፍትሄውን ሲነግረን አድምጡኝ። ከዛ ምን አለ? በረከትንም ብሉ። ዋ አዲስ ኪዳን ላይ በረከት የሚበላው በጆሮ ነው፣ በጥረትህ አይደለም። ስራው መስቀል ላይ አልቋል። አሁን በመስማት ወንጌሉን በረከት መብላት ትችላለህ። እረፍትህን፣ ሰላምህን፣ ደስታህን እግዚአብሔር ስለ ዮኒ ይባረክ። እንድታደምጡ እንድትሰሙ ይህንን ፕላትፎርም ስላዘጋጀ። ለምን? በረከትን ሊያበላችሁ ነው። ለምን? አዲስ ኪዳን ላይ በስብከት ሞኝነት የሚያምኑትን ነው ሊያደነ እግዚአብሔር ፈቃድ የሆነው። በጥረታቸው የሚያምኑትን አይደለም። መስቀል ላይ ስራው አልቋል። በመስማት ነው የምትድነው። እናንተ ደጋግማችሁ የሰማችሁ ሰዎች ዛሬ አሜን ብትሉ ያዋጣችኋል። ምን አለ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ቁጥር 3 ምን አለ? ይሁንዬ ጆሮአችሁን አዘንብሉ ወደ እኔም ቅረቡ። ጆሮአችሁን አዘንብሉ ወደ እኔም ቅረቡ። ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችይቱም የዳዊት ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። የዘላለም ቃል ኪዳን፣ ሃሌሉያ! የዘላለም ህይወት በሰውነታችሁ በህይወት ትኖራለች። ምን በማድረግ? አድምጡኝ፣ ጆሮአችሁን አዘንብሉ፣ ስሙ። እንዴት ነው ያለ ገንዘብ የምትገዛው? እንዴት ነው ያለ ዋጋ በረከት የምትበላው? ያለቀውን የመስቀሉን ስራ፣ የኢየሱስን የተፈጸመ ስራ በማድመጥ። ምንም የምትሰራው ስራ የለም። ስራውን ተፈጸመ ብሎ ጨርሶታል። የኔና የናንተ ፋንታ እግዚአብሔር ይመስገን ቁጭ ብለህ መስማት ነው።
ከዛ በረከትን ትበላለህ። ከዛ ከዘላለም ሞት ወደ ዘላለም ሕይወት ትመጣለህ። ማንን ነው ግን ማድመጥ ያለብን? ማንን ነው መስማት ያለብን? እኛ ግን የምንሰማውን ሰው አብዝተናል። እንትኑን ይሄኛውን ያኛውን ይሄንን እንስማ እንላለን። እግዚአብሔር ግን እንድንሰማው የሚፈልገው ያልተጻፈውን እኮ ነው ስሙም እያሉን ያሉ። ያልተጻፈው የሚደንቅ እኮ የተጻፈውን እንኳን ልሰማ ይችላል። ፈጥረ ጽፈ በራስ ጊዜ ጻፍከውን ድራማ አድርገው አስማት አድርገው የጻፉትን ስማና መን እኮ ነው የምትባለው። በጣም ከባድ እኮ በጣም የሚገርምህ ይሁንዬ እኛ ኢቭን ቅዱሳን ብለን ራሱ አሁን ብናያቸው አሁን እያነበብን አሁን ኢሳያስ ወዴት ነው የሚጠቁት? ወደ ኢየሱስ በሙሉ የሚጠይቁት እኔን ብለው አያውቁም። እነ ማቴዎስ፣ እነ ጳውሎስ፣ እነ ማርቆስ፣ እነ ዮሐንስ እኔን ብለው አያውቁም። ሌላው እኮ ለእኔ ቻፓ ከለቀቅ ነው የምትገባው የምትባል ለእኔ ልቀቅ። በዚህ ቃል እንደው የምንጨርሰው ይሁንዬ እስቲ ማርቆስ 9 ላይ ሄድልን። ማርቆስ 9 ላይ የሚገርምህ ኢየሱስ ያዕቆብ ጴጥሮስ እና ዮሐንስ የተባሉትን ወስዶ ተራራ ላይ ካወጣቸው በኋላ በፊት ለፊታቸው ተለወጠ ይላል። ምዕራፍ ስንት ልጀምር? ከዛ ምን እንዳደረገ ከቁጥር 2 ግን ከአንድ ልጀምረው። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። ማርቆስ ስንት ነው? አም ሶሪ 9 ይቀርታ 9 ሶሪ ኢትስ ኦኬ ማርክ 9 ከመጀመሪያው እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። እግዚአብሔር ይባላል። ይሄን ደግሞ አለው ኖ ያስፈልገኛል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱንም አንጸባረቀ። አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው። ኤልያስና ሙሴም የሚገርምህ ሙሴ ሕግን ይወክላል፣ ቶራን። ኤልያስ ደግሞ ነቢያትን ይወክላል። ማለትም አሉ የተባሉ ጻድቃን ናቸው። እነዚህ አሉ የተባሉ ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው። ትልቁ ችግር በቃ ትልቁ ችግር ምን? ከኢየሱስ ጋር አንድ ላይ ለሌላም ዳስ መስራት። አንዳንዱ 40 ምናምን ዳስ ይሰራል ለኢየሱስ ለእንትና። ጴጥሮስ መለሰና የሚለውን አያውቅም። ትክክለኛ ንግግር አይደለም እኮ እየቀባጠረ ነው ጴጥሮስ። ምን ያለው? ኢየሱስዬ በእኛ እዚህ ለእኛ መሆን መልካም ነው። ስለዚህ 3 ዳስ እንሰራለን። አንዱን ለኤልያስ፣ አንዱን ለሙሴ፣ አንዱን ደግሞ ለአንተ እንሰራለን። 3 ዳሶች። ከዛ እዚህ ጋር እንደሚል ታውቃለህ። እጅግ ስለፈሩ የሚለውን አያውቅም ነበር ይላል። በቃ ዝም ብሎ በቃ ሲቀባጥር ነው እንዲህ ሚለውን አንድ ሰው ለሙሴና ለእንትናና ለቅዱሳንና ለጻድቃን ቃለ የሚለውን አያውቅም። ይሄው መጽሐፍ ቅዱስ ነው የሚለው። እጅግ ስለፈሩ የሚለውን አያውቅም ነበር ይላል። አያውቅም ነበር። የሚገርምህ ግን እግዚአብሔር አብ ይህንን ንግግሩን መታገስ አልቻለም። ከዛ የሚለውን እዚህ ጋር ላነበው መታገስ አልቻለም። ድንገትም ዞሮ ሲመለከቱ ከነሱ ጋር ከኢየሱስ ብቻ በቀር ቁጥር 7 ደመናም መጥቶ ጋረዳቸው ይላል። ወረደ እግዚአብሔር አብ ከሰማይ። እሺ ደመና መጥቶ ጋረደ። ከደመናው የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ ነው። የምን ኤልያስ የምን ሙሴ? የምወደው ልጄ አንድያ ልጄ
ማን ነው? ኢየሱስ ነው። ኤልያስን አይደለም፣ ሙሴን አይደለም፣ ነቢያትን አይደለም፣ ጻድቃንን አይደለም፣ እንትናን አይደለም። እርሱን ስሙት። በጣም ይገርማል። ነቢያት ሁሉ የሚጠቁሙት ወደ ኢየሱስ ነው። እናቱ ሳትቀር የምድራዊ እናቱ ራሱ እሱ የሚላችሁን አድርጉ። እሱም ጋር ነው ያለችው። የሚገርም ደስ የሚለው አንተ ስለምታውቀው ነው። ለእኔ እየገረመኝ ነው። እጅግም ስለፈሩ የሚለውን አያውቅም ነበር ነው የሚለው። በቃ ምንም የሚለውን አያውቅም። ከዛ እግዚአብሔር አምላክ ደመና መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል ድምፅ መጣ። ድንገትም ዞረው ሲመለከቱ ከእርሱ ጋር ከኢየሱስ ጋር በቀር ማንንም አላዩ። ኢየሱስ እስቲ ድገመው ዮኒዬ። ድንገትም ዞረው ሲመለከቱ ከእርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩ። መጀመሪያ እኮ ሲያዩ ነበር፣ እግዚአብሔር ሲያዩ ነበር እኮ። ሙሴን አይተውታል፣ ኤልያስን አይተውታል። ተደስተው ዳስ እንስራ ወደ መነት ጋረደና እሱን ብቻ ሃሌሉያ! ሊሰማ የተገባው ሊታይ የተገባው በጣም የሚገርመው አሁን ዮኒ ያነበብከው ቃል ድንገትም ዞረው ሲመለከቱ ይላል። እሱን ስሙት ብቻ አይደለም አለ እግዚአብሔር አብ ወረደና ኤልያስና ሙሴ ኢየሱስን ሊጋርዱ በሉኑ ላፍ አረጋቸው። ዞረው ሲመለከቱ ከእርሱ ጋር ከኢየሱስ ብቻ ኢየሱስ ብቻ በቀር ማንንም አላዩም። ሙሴ የለም፣ ኤልያስ የለም። ትእዛዛቸው ወደ እሱ እንዲጠቁሙ ነው እንጂ በራሳቸው እንዲያደርጉ አይደለም። ከኢየሱስ ብቻ በቀር ማንንም የሚገርመው እኮ የእግዚአብሔር የሙሴ ቀን ብለው እንኳን ቢያከብሩ ትንሽ መንገድ ልትሰጥ ትችላለህ። ገብቶሃል? የኤልያስ ቀን ተብሎ የኤልያስ ቀን ነው ተብሎ ቢባል እንኳን ትንሽ ታመቻመቻለህ። የሉም እኮ ኤልያስና ሙሴ ቀን የላቸውም። ታውቃለህ? ከ1 እስከ 30 ቀን የላቸውም። የታዩት እንኳን በሰማይ ላይ የታዩት እንኳን ቀን የላቸውም። ለማመቻመች እንድትመች ኧረ ከእግዚአብሔር ጋር እግዚአብሔር ፊት ያሉ እነሱ ናቸው ጻድቅ ናቸው ተብሎ እንኳን የነሱ ቀን የላቸው። ቀን የሰጡት ለማን ነው? ለማናቃቸው ራሳቸው የሞላላቸው። የሚያሳዝን የሚያሳፍረው ያ ነው። የሙሴ ቀን የለም ከ1 እስከ 30 የለም። ኔሟል። የኤልያስ ቀን የለም። በጣም የሚያሳዝን ነገር ነው። ስለዚህ ሌላውንም ይዘው ከሙታን መነሳት ምንድን ነው እያሉ ኖ ከዛ በፊት ከተራራው ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዘ። የሚገርም ጴጥሮስ ኢየሱስ ከተነሳ በኋላ ጽፎታል። ይህንን ቃል ምን ብሎ እንደጻፈው ላሳየ። ጴጥሮስ ነው አይደለ? የቀባጠረ ላይ ያለው እንደዛ ነው። የጴጥሮስ መልእክት ላይ ሂድ፣ ምዕራፍ 1 ላይ ሁለተኛ ጴጥሮስ ምን እንዳለ ስማው። ጴጥሮስ እዚህ ጋር ሄዳለሁ ብዬ አላሰብኩም ነበር፣ ግን ከተነሳ በኋላ ስለጻፈው ምን እንዳለ ጴጥሮስ ምዕራፍ 1 ስለዚህ ስለ ተራራው ላይ ሁኔታ ነው ጴጥሮስ የሚናገረው። ሁለተኛ ጴጥሮስ ላይ ኢየሱስ ተነስቶ ከሄደ በኋላ ማለት ነው። ቁጥር 16 ጀምራ ሁለተኛ ጴጥሮስ ኦኬ። ምዕራፍ ስንት ላይ? ምዕራፍ 1 ከቁጥር 1 ጀምሮ ከቁጥር 16 አስታውሰው። ዮኒዬ ማን ነው የተናገረው? ቅድም 3 ዳስ እንስራ ያለው ጴጥሮስ ነበር። ከቁጥር ስንት ጀምሮ አይደል? ከቁጥር 16 ጀምረ። ይሄን እንድታውቅ ፈልጋለሁ። ጸሐፊው ማን ነው? ጴጥሮስ ነው። የቱ ማለት ነው? ቅድም የሚለውን አያውቅም የተባለው ዳስ እንስራ ሲል እግዚአብሔር አብ ወርዶ ፒተር እሱ የምወደው ልጅ እርሱ ነው እሱን ስሙት ያለው። አሁን ጴጥሮስ ያወራ ነው። ምን አለ? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቃችሁን ናችሁ። አስታወቅናቸው ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ
ከእግዚአብሔር አብ ክብርና ምስጋና ተቀብሏልና። ይኸውልህ ጴጥሮስ እንዲህ ያለ መጣ እዚህ ጋር የእርሱን ግርማ አይተን እግዚአብሔር ወርዶ የምወደው ልጄ እርሱ ነው እርሱን ስሙት ብለን ነው እንጂ ቃሉን ሰምተዋል። በብልሃት የተፈጠረውን ተረት ሳንከተል ሰው በብልሃት ተረት ሊፈጥር ይችላል ማለት ነው። ክብር ያላገኘውን ተረት እንደውም ምን አንዳንዶቹ ምንም ብልሃት የሌላቸው ተረቶች ናቸው። እንደውም ጴጥሮስ አጌንስት የሆነው በብልሃት የተፈጠረ ተረት ነው። አሁን ምንም ብልሃት ራሱ የሌለው ዝም ብሎ ለሚሰማው ሰው ራሱ የማይጥም እያወራን ያለነው ይሄ ሎኒቱንስ አይደለም። we're talking about the truth። የእግዚአብሔር ክብር ወርዶ ምን አለ? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር ሃሌሉያ ምን የሚል በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል። እግዚአብሔር አብን ስሙት ያለው እሱን ነው። ምን ሰብካችሁ? ኢየሱስን ነው። ኤልያስን አልሰብክህም፣ ዳስ አልሰራልህም ለሙሴ፣ ሌላ ሰው ብታመጣልኝ አልሰማህም። መጥምቁ ዮሐንስም የተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ኢሳይያስ የሚነገረን የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ወደ ኢየሱስ ነው። ሙሴ የሚያሳየን እንደኔ ያለ ነብይ ይመጣላችኋል፣ ወደ ኢየሱስ ነው። ዳዊትም የተነበየው ስለ ኢየሱስ ነው። ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ እናቱም የጠቆመችው ምድራዊነቱም እርሱን የሚላችሁን አድርጉ እርሱን ስሙት ነው። እግዚአብሔር አብ አባቱም ከሰማይ ደመና አውርዶ ድምፅ አውጥቶ በነጎድጓድ ድምፅ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የተባለው አንድ ነው። ሁሉ ሊሰማው የተገባ ስለ ኃጢአታችን ዋጋን የከፈለ ቀና ብለው ሲያዩት ከእርሱ ብቻ በቀር ቃሉ ደስ ይለኛል። ቀና ብለውም ሲያዩ ይላል ከኢየሱስ ብቻ በቀር ማንንም አላዩም። እስቲ ተወዳጆች ኢየሱስ ብቻ ብላችሁ እስቲ ጻፉ። በቃ እግዚአብሔር እንዲታይለት የሚፈልገው ኢየሱስ ብቻ በቀር ማንንም አላዩም። እጸልይላችኋለሁ ሌላ ማንም በዓይናችሁ ፊት እንዳይበቃ ኢየሱስን ብቻ ማየት እንድትችሉ ከገናናው ክብር ከአብ ዘንድ ድምፅ የወጣለትን በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የተባለውን እርሱን ስሙት የተባለውን ቅድምም አንብበናል። ኢሳይያስ 53 ላይ ዋጋ ከፈለ፣ 54 ላይ በረከት